የመኪናው የነዳጅ መጠን መለኪያ፣ የሞተር ማስጠንቀቂያ ወይም የሙቀት መለኪያ መብራት ዳሽቦርድ ባይኖረው ምን ያደርጉ ነበር? ምናልባት መኪናው መንገድ ላይ እስኪቆም ድረስ ሲነዱት ይሆናል። በተመሳሳይ መልኩ አብዛኞቻችን ሕይወታችንን የምንኖረው እንደዚህ ነው። ጭንቀት እስኪበዛ፣ እንቅልፍ እስኪጠፋ፣ ትኩረት እስኪበታተን፣ ሰውነታችን እስኪደክም፣ ግንኙነታችን እስኪበላሽ ድረስ አእምሯችንን አንመረምርም ወይም አንፈትሽም። አእምሯችንም በተለያየ ምክንያቶች እንደ መኪና ዳሽቦርድ ሁሉ ምልክቶችን ይሰጠናል። ችግሩ ግን እነዚያን ምልክቶች ማንበብ አንችልም። ስለዚህ ጭንቀት ሕይወታችንን ይቆጣጠራል። እኛ ግን ጭንቀትን አንቆጣጠረውም። ዛሬ ሕይወቱን እንደ አንድ ስርዓት እንዴት እንደሚመሩት አሳይዎታለሁ። ይህ ስርዓት የጥናት መቆጣጠሪያ ሰሌዳ ወይም ሬዚሊየንስ ዳሽቦርድ ይባላል። ይህንን ዳሽቦርድ መጠቀም ከጀመሩ ጭንቀት ከመጨመሩ በፊት ትለያላችሁ። ድካም ከመባባሱ በፊት ታቆማላችሁ። እንዲሁም አእምሯችሁን እንደ ሙያተኛ አብራሪ መቆጣጠር ትጀምራላችሁ። አጠቃላይ ጭንቀት ሕይወቱን የመቆጣጠር አቅም እንዳይኖረው ማድረግ ይችላሉ። እንኳን ወደ ቻናላችን በደህና መጡ። በቀደሙት ትምህርቶቻችን ውስጥ ጭንቀት በአእምሯችን እንዴት እንደሚፈጠር፣ አሚግዳላ እንዴት የአደጋ ደወል እንደሚያሰማ እና ፕሪፍሮንታል ኮርቴክስ በእርጋታ ውሳኔ ለመስጠት እንዴት እንደሚረዳን ተምረናል። መሪው ፕሪፍሮንታል ኮርቴክስ ስራውን በአግባቡ እንዲሰራ የመረጃ ሰሌዳ ወይንም ዳሽቦርድ ያስፈልገዋል። መሪው ስለ ሕይወቱ ወቅታዊ ሁኔታ መረጃ ከሌለው ትክክለኛውን ውሳኔ ማስተላለፍ አይችልም። ስለዚህ ዛሬ ከንድፈ ሐሳብ ወደ ተግባር እንሄዳለን። የሰው ልጅ አእምሮ እጅግ ውስብስብ ስርዓት ነው። ብዙውን ጊዜ ድካም ወይንም ጭንቀት ሲሰማን ምን እንደምንፈልግ ሳናውቅ ቀኑን እናሳልፋለን። ነገር ግን የጽናት መቆጣጠሪያ ሰሌዳ ወይንም ሬዚሊየንስ ዳሽቦርድ ስንጠቀም የሚሰማንን ስሜት ወደ መረጃ እንድንቀይረው ይረዳናል። አሁን እስኪ የጽናት መቆጣጠሪያ ሰሌዳችንን በዝርዝር እንመልከት። የጽናት መቆጣጠሪያ ሰሌዳ ወይንም ሬዚሊየንስ ዳሽቦርድ ዓላማው ጭንቀት አለብኝ ብሎ ማቆም ብቻ አይደለም። ዋና ዓላማው ጭንቀቱ ከየት እንደሚመጣ ማወቅና ጭንቀቱ ወደ ከፍተኛ የአእምሮና የሰውነት መርካት ከመድረሱ በፊት ትክክለኛውን የአእምሮ ስልጠና መጠቀም ነው። እንደ መኪና ዳሽቦርድ ሁሉ እኛም አእምሮ የሚያሳየን የውስጥ ሁኔታዎችን ነው። የነዳጅ መብራት ሲበራ ጎማ አስቀይር፣ ነዳጅ ይሞላል። በተመሳሳይ ሁኔታ እያንዳንዱ የጽናት መቆጣጠሪያ ሰሌዳ ወይም ሬዚሊየንስ ዳሽቦርድ መለኪያ የራሱ መፍትሄ አለ። ዛሬ ሕይወቱን በየቀኑ ለመፈተሽ የሚረዱ 4 ቀላል መለኪያዎችን እንማራለን። አንደኛው የኃይል መለኪያ፣ ሁለተኛ የጭንቀት መለኪያ፣ ሶስተኛ የትኩረት መለኪያ፣ አራተኛ የግንኙነት መለኪያ ናቸው። አንደኛ የኃይል መለኪያ። የመጀመሪያው መለኪያ የኃይል መለኪያ ነው። አሁን ይህንን እንዴት እንጠቀማለን? መኪናው ነዳጅ ከሌለው መጓዝ እንደማይችሉ ሁሉ አእምሮውም ኃይል ከሌለው ጥሩ ውሳኔ ማድረግ አይችሉም። በየቀኑ ጠዋት 1 ደቂቃ ወስደው እነዚህ መለኪያዎች ይመልከቱ። ራስዎን እንዲህ ብለው ይጠይቁ። ትላንት ሌሊት በቂ እንቅልፍ ተኝቻለሁ? ሰውነቴ እንዴት ይሰማኛል? ዛሬ እንቅስቃሴ ለማድረግ ጉልበት አለኝ? በቂ ውሃ ጠጥቻለሁ? ጤናማ ምግብ በልቻለሁ? ይህ ከላይ የተጠቀሰው የኃይል መለኪያው ዝቅ ካለ አእምሮዎ ለጭንቀት በቀላሉ ይጋለጣል። ምክንያቱም ፕሪፍሮንታል ኮርቴክስ በትክክል ለማሰብ ኃይል ይፈልጋል።
ኃይል ሲቀንስ አሚግዳላ መቆጣጠር ይጀምራል። ስለዚህ አእምሮን እንዴት ያሰለጥናሉ? ቀጥዬ ስራዬን መስራት አለብኝ ከማለት ይልቅ እንዲህ ይበሉ። አእምሮዬ ችግር ከመስራቱ በፊት ኃይል ይፈልጋል ይበሉ። ከዚያም 15 ደቂቃ ይረፉ፣ ውሃ ይጠጡ፣ ጤናማ ምግብ ይመገቡ፣ ሰውነቶን ያንቀሳቅሱ፣ ዛሬ ማታ በቂ ይተኙ። የዚህ ዋናው ትምህርት ብዙ ጊዜ ሰዎች ጭንቀት አለብኝ ይላሉ። እውነቱ ግን አእምሯቸው አይደለም የደከመው፣ ሰውነታቸው ነው። ስለዚህ በቂ እረፍት ማድረግ የድካም ምልክት አይደለም፣ የብልህነት ምልክት ነው። ሰውነቶን ከጠበቁ አእምሮ እርስዎን ይጠብቃል። ሁለተኛ፣ የጭንቀት መለኪያ። ሁለተኛው የጽናት መቆጣጠሪያ ሰሌዳ የጭንቀት መለኪያ ይባላል። ይህ የዛሬው ቪዲዮ ዋናው መልእክት ነው። ራስዎን ይጠይቁ። ልቤ በፍጥነት እየመታ ነው? ትንፋሼ አጭር ሆነዋል? ትንሽ ችግር ትልቅ እየመሰለኝ ነው? በሁሉም ነገር እጨነቃለሁ? አደጋ ውስጥ እንዳለው ይሰማኛል? እነዚህ ከላይ የተጠቀሱት የሚሰማው ከሆነ አሚግዳላዎ ቁጥጥሩን ይዟል ማለት ነው። አእምሮዎ አደጋ አለ ብሎ ካመነ ድረስ በትክክል ማሰብ አይችልም። ጭንቀት በድንገት አይፈጠርም፣ በቀስታ እየጨመረ የሚሄድ ነው። ልክ ውሃ እንደሚሞላበት የውሃ ታንከር ነው። ስለዚህ ቀይ መስመሩ ከመድረሱ በፊት ምልክቱን ማየት ያስፈልጋል። ስለዚህ አእምሮውን እንዴት ያሰለጥናሉ? ጭንቀቱን ከመዋጋት በፊት መጀመሪያ የነርቭ ስርዓቶን ያረጋጉ። የ4-7-8 የመተንፈሻ ዘዴን ይጠቀሙ። 4 ሴኮንድ በአፍንጫው ይተንፍሱ። 7 ሰከንድ ትንፋሽዎን ይያዙ። 8 ሰከንድ በቀስታ ትንፋሽዎን ያስወጡ። ይህን 4 ጊዜ ይድገሙ። ከዚያ አእምሮዎ ይህን መልእክት እንዲቀበል ያድርጉ። አሁን አደጋ የለም። ከዛም ስሜቶን ይስሙ ወይም ያዳምጡ። እንዲህም ይበሉ፣ አሁን ጭንቀት እየተሰማኝ ነው እንጂ እኔ ጭንቀተኛ ነኝ አይበሉ። ይህን ትንሽ ለውጥ እርስዎን ከስሜቶ ትንሽ ያርቃል። የሳይንስ ጥናቶችም ስሜትን በስሙ መጥራት የአሚግዳላን እንቅስቃሴ እንደሚቀንስና የፕሪፍሮንታል ኮርቴክስን እንደሚያነቃ ያሳያሉ። ሶስተኛ፣ የትኩረት መለኪያ። ሶስተኛው የጽናት መቆጣጠሪያ ሰሌዳ የትኩረት ወይንም የግልጽነት መለኪያ ነው። አእምሮ በግልጽ እያሰበ ነው ወይስ ስሜቶ ነው እየመራዎት ያለው? ስለዚህ ራስዎን ይጠይቁ። ዛሬ የማደርገው በግልጽ አውቀዋለሁ? ትልቅ ችግር ላይ እጣበቃለሁ? ለወደፊቱ ብቻ እጨነቃለሁ? ሁልጊዜ ከሁሉ የከፋውን እገምታለሁ? ውሳኔ በስሜት ነው ወይስ በእውነታ? የማደርገውን እረሳዋለሁ? በእነዚህ ምክንያት ጭንቀት ሊጨምር ይችላል። የአእምሮ የመወሰን ችሎታ ይቀንሳል። አእምሮ ችግሮችን ከእውነታው በላይ ያጋንናል። ትንሽ ችግር ትልቅ አደጋ እንዳለ ያስመስላል። በዚህ ጊዜ ትክክለኛ ውሳኔ ለመስጠት ከመሞከር መጀመሪያ አእምሮን ማረጋጋት ይሻላል። የተረጋጋ አእምሮ ሁልጊዜ የተሻለ ውሳኔ ይሰጣል። ታዲያ አእምሮን እንዴት ያሰለጥናሉ? ራስዎን እነዚህ 3 ጥያቄዎች ይጠይቁ። አንደኛ፣ ምን አይነት ማስረጃ አለኝ? እዚህ ላይ እውነታን ከግምት ይለዩ። ሁለተኛ፣ ይህ ነገር ከ1 ዓመት በኋላ አስፈላጊ ይሆናል ብለው ይጠይቁ። ብዙ ጊዜ የምንጨነቅባቸው ነገሮች ከጥቂት ሳምንታትና ወራት በኋላ አናስታውሳቸውም። ሶስተኛ፣ ዛሬ የማደርገው አንድ ትንሽ እርምጃ ምንድን ነው? ጭንቀት
ሰዎች ኃይል የሌላቸው አድርጎ ያስባል። አንድ ትንሽ እርምጃ መውሰድ የቁጥጥር ስሜትን ይመልሳል። አራተኛ የግንኙነት መለኪያ። አራተኛው የጽናት መቆጣጠሪያ ሰሌዳ የግንኙነት መለኪያ ሲሆን ይህን ብዙ ሰዎች ይረሱታል። ጭንቀት ሲጨምር ሰዎች ከሰዎች ይርቃሉ። ለማንም መናገር አይፈልጉም። ራሳቸውን ያገላሉ። ነገር ግን የሳይኮሎጂ ጥናቶች እንደሚያሳዩት ጤናማ ግንኙነት ከጭንቀት ለመውጣት በጣም ኃይለኛ መድኃኒት ነው። ስለዚህ ይህን ይጠይቁ። ዛሬ ከቤተሰቤ ጋር ተነጋግሬያለሁ፣ ከጓደኛዬ ጋር ተገናኝቻለሁ፣ የሚያዳምጠኝ ሰው አለ፣ ዛሬ ከአንድ ሰው ጋር ተጫውቻለሁ፣ ራሴን ከሰዎች አግልያለሁ ብለው ይጠይቁ። አንዳንድ ጊዜ የሚያስፈልገን መፍትሄ አይደለም፣ የሚያዳምጠን ሰው ብቻ ነው። ስለዚህ አእምሮውን እንዴት ያሰለጥናሉ? ጓደኛው ይደውሉ፣ ከቤተሰቡ ጋር ይወያዩ፣ ከባለቤቶ ጋር ጊዜ ያሳልፉ፣ ከሚያበረታቱ ሰዎች ጋር ይገናኙ። ጤናማ ግንኙነት የጭንቀት ሆርሞኖችን ይቀንሳል፣ የደህንነትና የመረጋጋት ስሜትንም ያጠናክራል። ማጠቃለያ፣ ዋናው መሪ ግቦ ጭንቀትን ሙሉ በሙሉ ማጥፋት አይደለም። ጭንቀት የህይወት አንድ ክፍል ነው። ግቦ ጭንቀትን በቶሎ ማወቅ፣ ምን እንደሚያመለክት መረዳትና በጥበብ ምላሽ መስጠት ነው። ምልክቶችን በቶሎ ባወቁ ቁጥር እሱን መቆጣጠር ቀላል ይሆናል። ይህን ቀላል የጽናት መርህ ሂደት በየቀኑ ይከተሉ። አስተውል፣ ቁም፣ ፈትሽ፣ ምረጥ፣ እርምጃ ውሰድ። አስተውሉ። እዚህ ላይ የጭንቀት ምልክቶችን ቶሎ ይለዩ። ቁሙ። ወዲያውኑ ምላሽ ከመስጠት በፊት ትንሽ ቆም ይበሉ። ፈትሹ። አራቱን የጽናት መለኪያዎች ይመልከቱ። ምረጡ። ለችግሩ ተስማሚ የሆነውን የአእምሮ መሳሪያ ይምረጡ። እርምጃ ይውሰዱ። በስሜት ሳይሆን በጥበብ ይወስኑ ወይንም ይንቀሳቀሱ። ይህን በየቀኑ ሲደግሙ አእምሮዎ በኒውሮፕላስቲሲቲ አዳዲስ የነርቭ ግንኙነቶችን ይገነባል። ፍሮንታል ኮርቴክስ ይጠነክራል። የአሚግዳላ ምላሽ ይቀንሳል። እናም ለህይወት ችግሮች በጭንቀት ሳይሆን በጽናትና በመረጋጋት ምላሽ መስጠት ይጀምራሉ። ጠንካራ አእምሮ ማለት ጭንቀትን ፈጽሞ የማይሰማ አእምሮ ማድረግ አይደለም። ጭንቀትን ቀድሞ የሚያውቅ፣ የሚረዳና ሕይወቱን በመቆጣጠር በፊት ሚዛኑን መመለስ እንዲችል አእምሮ መገንባት ነው። የጽናት ዳሽቦርዶን በየቀኑ ይፈትሹ። ከጊዜ በኋላም ሰላም ማለት ችግር የሌለበት ሕይወት ሳይሆን በደንብ የሰለጠነ አእምሮ መኖር መሆኑን በተግባር ይረዳል። ዛሬ ዳሽቦርዶ ላይ የትኛው መልዕክት ቀይ መስመር ላይ ያለው? ኮሜንት ላይ ያሳውቁ። ቪዲዮውን ላይክና ለሚወዷቸው ሰዎች ሼር ያድርጉ። ለቀጣይ ተመሳሳይ ትምህርቶች ሰብስክራይብ ያድርጉ። አእምሮውን ያሰልጥኑ። ቀጥለው ጊዜ እስከምንገናኝ ድረስ ደህና ሰንብቱ።